እንግዲህ ብዙ ጊዜ ለእናንተ መጽሐፍ ቅዱሳዊ የሆኑ መልእክቶችን ለማስተላለፍ ስቀረጽ ዋነኛ ተግዳሮት እንደምትመለከቱ ይሄኛው ነው። ከዚህም የተነሳ በቃ ብዙ ጊዜ ይቀራል ቀረጻው ማለት ነው። ዛሬ ደግሞ አብሮኝ በግድ ተቀርጿል። ሰላም ይሁን እንቆያችሁ። ዛሬ ደግሞ በማለዳ ቃል እግዚአብሔር አጭር የሆነ መልእክት ለእናንተ ለማስተላለፍ ወዳለሁ። ሊቫይ አብሮኛል። ብዙ ጊዜ ለመቀረጽ ስዘጋጅ ስለሚያስቸግረኝ አብሮኝ ነው። ከጌታ ቃል ከዮሐንስ ራእይ ምዕራፍ 22 ቁጥር 12 ያለውን ቃል አንብቤ አጭር መልእክት አስተላልፋለሁ። እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ክፍል ዘንድ ዋጋዬ ከኔ ጋር አለ ይላል። እንደ ስራችን መጠን የሚከፍለን እግዚአብሔር ብቻ ነው። ስለዚህ ሰዎች ስለሰጡን ስም ብዙ ልንጨነቅ አያስፈልግም። ምክንያቱም በፍርድ ቀን የከሰሱንም ያወደሱንም ስለኛ ስለማይጠየቁ ማለት ነው። ይልቁንም እያንዳንዳችን ስለራሳችን ለእግዚአብሔር መልስ እንሰጣለን። ስለዚህ ከምንም በላይ ስራችን ይከተለናልና የሚያመሰግነንም ስራችን ስለሆነ ሁልጊዜ በእግዚአብሔር ፊት ስለምናደርገው ስለምንሰራው ልንጨነቅ ይገባል። ጸጋ ይብዛላችሁ።